ሰላም ሰላም ቤተሰብ እንዴት ቆያችሁ? ተመልሻለሁ። ቲክታክ ላይ አንዳንድ ነገር አይቼ ማለት ነው። የኔ ጀግና የሚዲያው መሪ ማለት ነው። እሷ ሲጀመር ማንም አያስፈልጋትም። አንድ ለአንድ ትበቃችኋለች። ሲቀጥል አንዳንድ ነገር አይቼ ነበረ ማለት ብሩኬ ከዩ ጋር መሆን አለበት፣ ልጁን ማሳደግ አለበት የምትሉ ልጆች አላችሁ ቲክታክ ላይ ማለት ነው። እንደው ታያላችሁ ማለት ነው። ማለት አንድ ሰው በቦታው ካልሆነ አይረዳም። ከምር ነገ ትዳር ይዘሽ አግብተሽ ባልሽ ልጅ አለኝ ወይም ደግሞ የምትይዡ ፍቅረኛ ከሌላ ሴት አለኝ ሲልሽ ያኔ ውስጥሽን እንዴት እንደሚያምሽ ይገባሻል ማለት ነው። ግር ትሉኛላችሁ አንዳንድ ልጆች። ቢያንስ እንኳን ዝም ብትሉ ምን አለበት? ብሩኬንና እዩን አንድ ላይ አስተቃቅፈው ልጃቸውን እንትን ብለው እየፖሰቱ ማለት ነው። ቆይ እሺ ትደርሽበታለሽ፣ ችግር የለውም። በተለይ ደግሞ የምትወጁ ጓደኛሽን የወደፊት ስንት ነገር አላማ የያሽበትን የህይወት አጋርሽን ድንገት መጥቶ ልጅ አለኝ ብላ ባልሽን ወይም ፍቅረኛሽን ምንጠቅ ስታረግብሽ ያኔ ቁስሉ ይገባሻል። እሺ በነገራችን ላይ ዛሬ ሁለተኛ ጊዜ ነው እንደዚህ ብዬ ስናገር ማለት ነው። ለምን ማንም ካልደረሰበት አይገባውም ማለት ነው። እና በጣም የምትገርሙ ናችሁ። ሀይሚ በቃ የተሰማት ስሜት ትክክል ነው። የሆነ ነገር አሁን ስታረጉ አይ ይሄ ነገር አያናድደኝም ብላችሁ የሆነ ሰው እንትን ቢላችሁ የሚሰማችሁ ስሜት የምንናገረውና ውስጣችን የሚሰማን ስሜት አንድ አይደለም ማለት ነው። ድንገት አሁን የሆነ ነገር ስንደረግ እንናደዳለን ብለን አይደለም፣ ግን ድንገት ቦግ የሚያደርገን ነገር አለ። ስለዚህ የሀይሚም የሆነው ያ ነው። መጀመሪያ ምንም ችግር የለም የብሩኬ ልጅ ከሆነችም እኔ እንትን እላለሁ። ይሄ በእርግጥ አዲስ ነገር አይደለም። አዲስ ነገር ቢሆንማ ሲጀመር ሀይሚ ብሩኬን ለመጨረሻውም አታናግረውም። ግን ደግሞ በሰዓቱ እንግዲህ ያቺ ጎባን ነው የሚባለው ሚስት ልጅ ሚስቲቷ እዛው አበጣገቡ ማለት የደቀለባት ሚስት አበጣገቡ ያው ድቃላ በሉት መቼም ያለ ፍላጎት የሚደረግ ነገር ድቃላ ነው አይደል? ልጁን ይዛ ማለት አለች ሴትዮይቱ ልጁን ሲይዝ እሷ ምን እንዲሰማት ነው የምትፈልጉት? እንድትደሰት እንድትስቅ ነው የምትፈልጉት? እኔ እኮ ግርም ትሉኛላችሁ። እና የሀይሚ እንትን ሪያክሽን ማንም የሚሰማው ነገር ነው ያሳየችው ማለት ነው ብያለው። ትናንትናም እኮ ተናግራለች። ግን የተሰማኝ ስሜት ልጁን ሲያቅፍ ከዩ መሀል በቃ ምንም ጥሩ ስሜት ውስጥ እየተሰማኝ አይደለም። እናንተ ደግሞ ውስጣችሁ የሚሰማችሁን ስሜት ውስጣችሁ ርር እያለ ከላይ ልሳቅ ምናምን ብትሉ እንዴት ብላችሁ ነው? ምክንያቱም ሀይሚ ደግሞ ማስመሰል ስለማትችል ማለት ነው። እና ራፎ ሀሰን ደግሞ ትክክል ነው ያደረገው ነገር የምትሏላችሁ በብዛት ኮሜንታተሮች ማለት ነው። በነገራችን ላይ ሀሰን የሚያደርገው ነገር ለሀይሚ ደህንነት መልካም፣ ግን ከብሩኬ በድብቅ ነጥቆ መውሰዱ ለሷ ሀሰበና ይሄ ነገር ትክክል ነው ብላችሁ የምታስቡት ኖ አይደለም። ብላክ እሱ ማድረግ ያለበት ማለት ነው በቃ ሀይሚን መምከር እንዲያውም ብሩኬን ለብቻ መሳደብ እሷንም ያለውን ነገር ከብሩኬ መራቅ እንደሌለባት ይህም ነገር በቃ ተደርጓልና ኖርማል ነው። ካሁን በኋላ ከባልሽ ጋር ሆነሽ ዝሮ እዩን ስለማይወዳት ብሩኬ እንዲህ ብሎ መምከር ነው እንጂ ብሩኬም ትክክል አይደለም። ምክንያቱም ብሩኬ ከዚህ በፊት እኔ አልፈልግም እስኪ አንድ አባት እንዳንድ አባት ስታዩት ብሩኬ አሁን በቃ አልፈልግም ማለቱም ለሱ ጥሩ አይደለም። በምችለው አቅም ልጄን እረዳለሁ ግን አንቺን አልፈልግሽም እኮ ነው ያለ ብሩኬ። እና ለማንኛውም ግን እኔ በጥቅሉ መናገር የምፈልገው ሀይሚ ምን ሆና ነው ወይም ደግሞ ይሄ በፊት የተደረገ ነው። ግን ሀይሚና እዩንና ብሩኬን አንድ ላይ የምታረጉ ሀይሚ እንደ ጥፋተኛ ለምታዩ ሴቶች ማለት ነው እኔ ይሄንን የምናገረው። በነገራችን ላይ ሀይሚና ብሩኬ እንዲለያዩ የምትፈልጉ ናችሁ፣ እንዲህ የምታረጉት ማለት ነው። እንዲለያዩ የምትፈልጉ ናችሁ እርግጠኛ ነኝ ማለት ነው። እና እንደዚህ ባታረጉ አሪፍ ነው። ነገ እያንዳንድሽ ያንኳኳልሻል ማለት ነው። በቤትሽ አይቀርም ታያለሽ ማለት ነው። ማንም አንቺ ሚዲያ ላይ ስለማትወጭ ነው እንጂ ከካሜራ ጀርባ ስለሆንሽ ነው እንጂ ውስጥሽን ራስሽ ታውቂዋለሽ። እና ለማንኛውም እኔ ሀሰን የሚያደርገውም ትክክል ነው ብዬ አላስብም። በእርግጥ ከነገሮች ሁሉ መራቅ ጥሩ ነው። ቢሆንም ግን በዚህ መንገድ በድብቅ ወይ ሀይሚን ይዞ መሄዱ ጥሩ አይመስለኝም ማለት ነው። የሀይሚን ደህንነት ግን ሁላችንም የምንፈልገው ነገር ነው። አንዳንዴ ከነገር ራቅ ስትሉም እረፍት የምታገኙበት አጋጣሚ ያለና ግን ከብሩኬ ጋር ተመካክረው ድጋሜ ዲኤንኤ አድርገው ነገሩን ቢፈቱት ባይነኝ እኔ እንደራሴ ማለት ነው። ለማንኛውም አንዳንድ ልጆች አታቀሳስሩ፣ በቃ የባሰ አታቀሳስሩ።